ሰላም ሰላም የአግሪጃይስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ቻናሉ አዲስ ስለሆነ በብዙ ሰዎች ዘንድ ተደራሽ እንዲሆን ቪዲዮውን እስከ መጨረሻው ካያችሁ በኋላ ሰብስክራይብ፣ ላይክ፣ ኮሜንት አድርጉት። በዛሬው ቪዲዮአችን የምናየው ሃው ቱ ፕሪፔር ስተዲ ኤሪያ ማፕ ዩዚንግ አርክጂአይኤስ ሶፍትዌር የሚለው ይሆናል። አንድ ተመራማሪ ወይም ተማሪ ጥናታዊ ጽሑፉን የሚያካሂድበትን ቦታ ሎኬሽን ማፕ ለማዘጋጀት ቢፈልግ የሚያስፈልጉት ሁለት መሰረታዊ ነገሮች ብቻ ናቸው። የመጀመሪያው ሼፕ ፋይል ነው፣ ሁለተኛው ሶፍትዌር ነው። ስለዚህ እኛም በዛሬው ቪዲዮአችን አርክጂአይኤስ ሶፍትዌር ተጠቅሞ እንዴት ሎኬሽን ማፕ ወይም ስተዲ ኤሪያ ማፕ ፕሪፔር ማድረግ እንደሚቻል እናያለን ማለት ነው። አሲዩም ዛት እኛ ስተዲ ኤሪያችን ወይም ሪሰርቹ የሚሰራበት ቦታ ደሴ ከተማ ቢሆን ብለን አስበን የተሰራው። ስለዚህ አርክጂአይኤስ ሶፍትዌር ላይ ክሊክ እናደርጋለን። ሶፍትዌራችን ከፍቷል። ስለዚህ ክሊክ ኦን አድ ዳታ የምትል ፕላስ ሳይን አለች። እሷን ክሊክ እናደርጋለን። እሷን ክሊክ ስናደርግ ሼፕ ፋይላችን ሴቭ ወደ ተደረገበት ቦታ ይወስድና አሁን ያደረኩት እዚህ ጋር ነው። ጃይኤስ ኢትዮ ጃይኤስ ኦኬ ኢትዮ ቀበሌ የሚል አለ። ሼፕ ፋይላቸው የከተሞች ሁሉ ከተሞች የተሰራው አብሮ ቀበሌዎች ጋር ስለሆነ ስለዚህ ኢትዮ ቀበሌ ኦኬ ደሴ ከተማ ሪጅን ስሪ ውስጥ ስለሚገኝ እዚህ ጋር አርኬ የሚል አለ። ሪጅን ቀበሌ ማለት ነው። የአማራ ክልል ቀበሌዎች እነዚህ ናቸው። መጣልን እዚህ ጋር። ስለዚህ ከዚህ በኋላ እዚህ ውስጥ ደሴ ከተማ ወይም ስተዲ ኤሪያችን የቱ ጋር እንዳለች አናውቅም። ስለዚህ እሷን ሰሌክት አድርገን ቆርጠን ለማውጣት ሰሌክሽን እንገባለን። ዘን ሰሌክሽን ካልን በኋላ ሰሌክት ባይ አትሪቢዩት ላይ ክሊክ እናደርጋለን። እንደምታዩት እዚህ ጋር መጣልን። ዘን አርኬ ኔምስ ወይም ሪጅናል ቀበሌ ኔምስ ይላል። ዳብል ክሊክ እናደርጋለን እዚህ። ዘን ኢኳል ሳይኗን ክሊክ እናደርጋለን። ከዛ በመቀጠል ጌት ዩኒክ ቫሊዩ የሚል አለ። እሱን ክሊክ እናደርግበታለን። እሱን ክሊክ ስናደርግ ሁሉንም ቀበሌዎች እና ከተማ አስተዳደሮች ሊስት አድርጎ ያመጣልናል። ዘን እዚህ ጋር ሰርች በተን አለ። ሰርች እናደርገው። ደሴ ታውን መጣልን። ዳብል ክሊክ ዘን አፕላይ ኦኬ ስናደርገው እዚህ ጋር ሰሌክት አድርጎልናል። እንደምታዩት ሰሌክት አድርጎልናል። ዘን አርኬ 03 የምትለው ዋጋ ዳብል ክሊክ ወይም ራይት ክሊክ አድርገን ዳታ ኤክስፖርት ዳታ የሚል አለ። እሱን ክሊክ እናደርገዋለን። ይሄን የምናደርገው ስተዲ ኤሪያችን ሰሌክት ያደረግናትን ደሴ ከተማን ቆርጠን ለማውጣት ነው። ዘን እዚህ ጋር ብሮውዝ አለ። ሴቭ ታድረግ የምትፈልጉት የቱ ጋር ነው ይለናል። እኔ ሴቭ የሚያደርገው አርክ አውትፑት አርክጂአይኤስ የሚሰራቸው ስራዎች በሙሉ ሴቭ የማደርግበት ቦታ አለኝ። እዚህ ጋር ዘን እዚህ ጋር ደሴ ታውን ይጽፋል። ታውን ጻፍኩኝ። እዚህ ጋር ሴቭ አስ ታይፕ አለ። እኔም ጽፌ ያለው ሴቭ አስ ታይፑ ሼፕ ፋይል መሆን አለበት። ዘን ሴቭ ኦኬ ዱ ዩ ዋንት ቱ አድ ዘ ኤክስፖርትድ ዳታ ይለኛል። አዎ አምጣልኝ። እዚህ ጋር አምጣልህ ወይ ነው የሚለኝ። አምጣልህ ብዬዋለሁ። ከዚህ በኋላ ይሄን አልፈልገውም። ራይት ክሊክ አድርጌ ደሴ ታውን ላይ ዙም ቱ ሌየር ልበለው። ሳይዙ እንዲጨምርልኝ ይሄን አገኘው። ከዚህ በኋላ ምንድነው የማደርገው? የስተዲ ኤሪያ ይሄን ቆርጬ አውጥቻለሁ። ከዚህ በኋላ የማደርገው ምንድነው? ይሄን ካደረኩ በኋላ ማፕዋን የዚችን ፕሪፔር ማድረግ ነው። ይሄን ለማድረግ አንድ ማፕ ለመሆን 5 ነገሮች ያስፈልጉታል። የመጀመሪያው ታይትል ነው። ታይትል ያስፈልጋል። ሁለተኛው ሌጀንድ ነው። ሶስተኛ ኖርዝ አሮው ነው። አራተኛ ስኬል ነው። አምስተኛው ግሪድ ነው። ስለዚህ እነዚህ ያለናቸውን እንሰራለን። የመጀመሪያው ሌአውት ማስገባት ያስፈልገናል። ይሄን ሌአውት ለማስገባት ቪው ዘን ሌአውት ቪው ይሄ እንደምታዩት ፖርታል ነው። ስለዚህ ቼንጅ ሌአውት ገብቼ ላንድስኬፕ አደርገዋለሁ። ሌሎችንም እንደዚህ ላይ ሰፋ እንዲል ማለት ነው። ስለዚህ ኦኬ
ላይአውት አደረኩት። ላይአውት አድርጌዋለሁ። ዘን ምን ማድረግ ነው የሚጠበቅብኝ? ግሪዱን መስራት። ቪው ዳታ ፍሬም ፕሮፐርቲ ግሪድ ኒው ግሪድ ኔክስት እለዋለሁ። እዚህ ጋር ግራቲኩል ኤንድ ሌቨልስ የሚላለ ኦን ሌቨልስ አድርግልኝ። ኔክስት እዚህ ጋር ሜጀር ዲቪዥን 6 እና ማይነር ዲቪዥን ማይነሮች እናጥፋቸው፣ ሜጀር ብቻ ይበቃል። ኔክስት ዘን ፊኒሽ። ፕሮፐርቲ እንገባለን። ፕሮፐርቲ እንገባና ግሪዱ 4 አድርግልኝ። ኤክስ አክሲስ ዋይ አክሲስም 4 አልኩት። ላይን ዶንት ሾው ላይንስ መታየት የለባቸውም ይላል። ሌቨልስ ገብቼ ፎንት ሳይዙን ማስተካከል አለብኝ። ስለዚህ ሌቨል አክሲሱ ቶፕም ሌፍትም ቦቶም ራይትም ሁሉም ይኖረው። ፎርማቱ ዲግሪ ሚኒ ሰከንድ ነው ይሆንልኝ። ሌሎች አማራጮችም አሉ። ብዙ ደሲማል ዲግሪ አለ፣ ዲግሪ ኤንድ ደሲማል ሚኒት አለ፣ ዲግሪ ሚኒ ሰከንድ ነው ብዬዋለሁ እኔ። ዘን ፎንቱን ታይምስ ኢን ሮማን ይሁን፣ የፈለጋችሁ ማድረግ ይቻላል። ሳይዙ እዚህ ጋር 72 ዘን ቦልድ ይሁን አልኩት። ቨርቲካል ሌቨሉ ሌፍት እና ራይት ይሁን። ዘን አፕላይ ኦኬ አፕላይ ኦኬ ግሬዱን ሰጠልን። ግሬዱን ሰጥቶልናል። ከዚህ በኋላ ኢንሰርት ገብተን ኖርዝ አራው መጨመር እንችላለን። የፈለጋችሁ ታፕ ኦፕሽን አለ። ይሄ ቢሆን ኖርዝ አራው አደረኩበት። ዘን ሌጀንድ እንደዚህ ታውን ጨናለው። ኔክስት ኔክስት ደሴታው ስኬል ሁለት አይነት ስኬል አለ። ሁለት አይነት መንገድ አለ። በሁለት አይነት ማለት ስኬሉ ስኬል ባርም ስኬል ቴክስት አለ። ስኬል ባር ብናደርገው ፕሮፐርቲ ነምበር ኦፍ ሰብ ዲቪዥን 2 ቢሆን ዲቪዥን ዩኒቱ ኪሎ ሜትር ቢሆን ዘን ለብሎ መጨረሻ ላይ ኪሎ ሜትርስ ብሎ ከሚጽፍ ኬኤም ብሎ እንዲመጣልን ከፈለን ኬኤም አፕላይ ኦኬ ዘን ኦኬ መጣልን። ማፑን ትንሽ ከፍ አድርጋት። ኦኬ ኖርዝ አራው ተሰራ። ሌጀንድ ስኬል ግሪድ የመጨረሻው ታይትል ነው የሚቀረን። ኢንሰርት ታይትል ታይትሉን ሱዲ ኤሪያ ማፕ ማለት ይቻላል። ቼንጅ ሲምቦሎጂ ገብተን ጽሁፉ ታይም ሮማንስ ቢሆን ማድረግ እንችላለን። ሳይዙን 72 ማድረግ ይቻላል። ቦልድ ማድረግ ይቻላል። ዘን ኦኬ ዘን ፖዚሽን ይላል እዚህ ጋር ዊድዝ እና ሃይቱን ይሄኛው 7.9 ቢሆን ትንሽ ጨምር እናደርግልን ማድረግ እንችላለን። አፕላይ ኦኬ
ዘን ታይትል ጻፍን። ከዚህ በኋላ ደሴታውን የት ነው የሚገኘው? ከየት ነው የወጣው? ይሄ የሚገኝበት ዞን ክልሉን ማሳየት ከፈለግን ደግሞ ፍሬም አድ እናደርጋለን። ኢንሰርት ዳታ ፍሬም ሄር ኢዝ ዘን ደሴታውን የሚገኘው አድሚን ውስጥ ኢትዮ ሪጅን መጣልኝ። እዚህ ውስጥ አማራ ክልል ውስጥ ነው የሚገኘው። ከኢትዮጵያ ሪጅኖች አማራ ክልል ሰሌክት አድርጌ ማውጣት አለብኝ። እሱን ለማድረግ ቅድም እንዳደረግነው ሰሌክሽን ባይ አትሪቢዩት ዘን ዳብል ክሊክ አማራ ሪጅን ኢኳልስ ጌት ዩኒክ ቫሊዩ አማራ ክልል apply okay then right click here and then export then say Amhara region then okay ተቆርጧል። ስለዚህ ከለር መቀየር እንችላለን። የደሴንም ከለሯን መቀየር እንችላለን። ዘን አሁንም አድ ፍሬም አማራ ክልል እናምጣት። እዚህ ጋር አማራ ክልል አለች። ዘን ከኢትዮጵያ አማራ ክልል አወጣ ነው። ከአማራ ክልል ውስጥ ደግሞ ደሴ ከተማ የሚገኘው ሳውዝ ወሎ ዞን ስለሆነ ሳውዝ ወሎ ዞን እናምጣው። ኢትዮ ዞን ውስጥ ቆርጠን እናወጣዋለን። ዘን ሰሌክሽን ባይ አትሪቢዩት ኢትዮ ዞን ዳብል ክሊክ ዞን ኢኳልስ ዩኒክ ቫሊዩ ሳውዝ ወሎ ዞን ደቡብ ወሎ ደቡብ ዳብል ክሊክ አፕላይ ኦኬ። እንደምታዩት እዚህ ጋር ሰሌክት አድርጎታል። ስለዚህ ራይት ክሊክ ኦን ኢትዮ ዞን ዘን ዳታ ኤክስፖርት ዳታ write the name here South Wallo Zone then okay አምጣልህ አለኝ። የስ ከዚህ በኋላ ይሄን አልፈልገውም ላጥፋው። ሳውዝ ወሎ ዞን ከለሯን ቀይራት። ሳውዝ ወሎ ዞን መጣች። ዘን ከዚህ በመቀጠል ደግሞ ሳውዝ ወሎ ዞን ለራሷ ብናወጣት ድራግ አድርጌ ያመጣሁት ዘን ስተዲ ኤሪያችን ደሴታውን እዚህ ጋር ድራግ አድርጎ ማምጣት እዚች ጋር መጣች። ኤክስተንት ኢንዲኬተር ዘን ሄር ኢዝ ዩ ሲ አስ እንደዚህ አድርጎ ሰሌክት አድርጎልናል። ከዚህ በኋላ ማድረግ ያለብን ድሮይንግ እንሰራለን። ከኢትዮጵያ አማራ ክልል ይሄ ነው። አማራ ሪጅን ከአማራ ሪጅን ሳውዝ ወሎ ዞን ዘን
ደሴ ታውን ስለዚህ ከኢትዮጵያ ውስጥ ከአማራ ክልል ሳውዝ ወሎ ዞን ውስጥ ደሴ ታውን አውጥተን እንደዚህ መስራት እንችላለን። ከዚህ በኋላ የሚቀረን ምንድነው? ማፓውን ኤክስፖርት አድርጎ ማውጣት ነው። ፋይል ኤክስፖርት ማፕ ዘን የተረቅነው ማድረግ የምትፈልጉት ነው የሚለው የምትፈልጉት ቦታ ማድረግ ይቻላል። እኔ ዴስክቶፕ ላይ እዚህ ጋር ስቱዲ ኤሪያ ማፕ ኤክስፖርት ላድርገው። እዚህ ጋር ሴቭ አስ ፎርማት አሉ የፈለጋችሁ ማድረግ ይችላሉ። ግን ቲፍ እና ጂፒኢጂ የተመረጠ ነው ለኢሜጅ ሴቭ አደረኩት። ስለዚህ አርክጂአይኤስ በመጠቀም ስቴድ ኤሪያ ማፕ እንደዚህ ፕሪፔር ማድረግ ይቻላል። የዛሬው ቪዲዮአችን በዚህ አጠናቀቅ። ቪዲዮ ስላያችሁልኝ በጣም አመሰግናለሁ።